ምን ያህል ገንዘብ ነው ንገሪኝ። በጣም ብዙ ገንዘብ ነው። ለምን ታለቅሻለሽ? ንገሪኝ። ችግር የለም እኮ ምን ችግር አለ? ካሜራውን ዘጋዋለሁ። ችግር የለም ንገሪኝ። ኧረ በአላህ አታስጨንቀኝ። አሰላሙ አለይኩም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። አገር ውጭም አገር ውስጥም ያላችሁ ቤተሰቦች ያው ዛሬ ከዚህ በፊት በተፈጠረው ቪዲዮ ላይ አይታችኋል። ሂክማ ትንሽ እራሷን ስታ ነበረ። በእርግጥ አሁን አገግማለች። በጣም በተፈጠረው ነገር እኔ ራሱ በጣም ማያዘንኩት ወላሂ አፉ እንድትይኝ እፈልጋለሁ። ለምን እኔ አላቅም እንደዛ ይፈጠራል ብዬ አላሰብኩም። እሷ አንቺ ምን ያህል እሱን እንደምትወጁ ለማየት ነው እንደዛ አይነት ፕራንክ ያደረኩት ነው ያለችው። ግን እንደዛ ማድረግ ምንም የለባትም ነበረ። ከዚህ በኋላም ችግር የለም ምን ማድረገውን አውቃለሁ እና እኔ አፉ እንድትይኝ ነው የምፈልገው። እሺ ሰላም ዳይቶሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰብ እንዴት ናችሁ? እኔ ያለው በጣም ደህና ነኝ። ባላችሁበት ያለ ሰላም እና እዝነት ከእናንተ ጋር ይሁን። ያው ሁላችሁም ባለፈው ነገር በጣም እንደተደበራችሁ አውቃለሁ። ደብሯችኋል እና እናንተንም በጣም ከፍቷችኋል። በጣም ይቅርታ አፉ በሉ። እኔ እንደዚህ አይነት ነገር ይፈጠራል ብዬ አይደለም ከና አላሰብኩኝም ነበርና አንዴ ተፈጥሯል፣ ምንም ማለት አይደለም። ነገር ግን ያው እሷም ባለችበት ይቅር ብለናታል። ያው ሁሉም ነገር ያጋጥማል። ምክንያቱም እኔ እሱን አላውቅም። ያው እኔ እንደዛ የሆንኩበት ምክንያት አንደኛ ይዙን እስከማውቀው ድረስ በቃ ሴቶችን እንደማይቀርብ ምናምን እና ያለውን ቦታ ስለማውቀው ለሴት ልጅ ያለውን ክብር ስለማውቅ በሰዓቱ እንደዛ በመስማቴ ትልቅ በጣም ደንግጫለሁኝ እና ያው እኔ ደግሞ አንዳንዴ ስደነግጥ ምናምን አንዳንዶቻችሁ ትረዱኛላችሁ ማለት ነው እና ያን ስለሆነ በሰዓቱ የተፈጠረው ያ ነው እና ደግሞ ያው እሷንም ይቅር ብለናታል። እኔ በበኩሌ ይቅር ብያታለሁ፣ ችግር የለውም። ያው በዚህ ሰዓት እኔ ማንንም ላይ ቂም መያዝ ማንንም ማኩረፍ አልፈልግም። እናም ደግሞ ያው ሁሉም ነገር ብቻ አላቅም። ይዙም ይሄን ነገር ያውቃል ብዬ አላስብም። ምክንያቱም ቪዲዮውን አይቼዋለሁኝ። እኔ ቪዲዮ ካየሁት በኋላ ነው እንጂ የተረጋጋሁት። መጀመሪያ ላይ ከነ በቃ ስልክማ ሁለቱም አላነሳላቸውም ነበረ፣ አላወራቸውም ነበር። ደጋግሞ የሚደውሉ ነበር ምናምን እና ቪዲዮውን ጨርሼ ሳየው ደግሞ አስቡ እሱ እንደሌለበት እና እሷም ደግሞ ያሰበችው ነገር ያው ለፈተና የቀረበችው ነገር አይነት ነገር ነው እና ብቻ አላቅም። አንዳንዴ እኛ ሰዎች ስንባል ምን እንደምናስብ የተለያየ ሁላችንም። ቪዲዮ ላይ ደግሞ ድራማ ነው ምናምን የሚሉ አሉና ከምር እሷ የወደቀችበት መንገድ ድራማ አይደለም። እኔና እሷ በጣም የረጅም ዓመት ጓደኛ ነን እና ሂክማ ግን ደግሞ እሷ መሲ እንደዛ በማለቷ በጣም እኔ ራሱ ከፍቶኛል። ኦዲየንስም ትንሽ ድራማ ነው የምትላላችሁና ድራማ አይደለም የተፈጠረው ነገር እውነት ነው። ግን ከዚህ በኋላ እንደዛ አይነት ነገሮችን እናንተን የሚያስደብሩ ነገሮችን ይዘን አንመጣም። ከልብ እኔ ይቅርታ መጠየቅ እፈልጋለሁ ኦዲየንሶቼን። በማይረባ መንገድ ከዚህ በኋላ አልመጣም፣ በማይረባ ስራ አልመጣም። ጥሩ ጥሩ ስራ ይዘንላችሁ እንመጣለን ከዚህ በኋላ። ሂክማ ይቅርታ አድርግልኝ በአላህ አፉ በይኝ። ሲቀጥል ደግሞ ያው የሰው ልጅ ሆኖ የማያጠፋ የለም እና ሁላችንም ስህተት እንሰራለን። እሷም ደግሞ በሰዓቱ የተሰማትን ያደረገችው እና ለእሷ ልክ መስሎ እንዲታያት ስለምትችል ችግር የለም። እሷም አልተገናዘበች ብዬ ያስብኩት እንደዛ አይነት ነገር ማድረግ ያልነበረባትም እሷ። ያው ከዚህ በኋላ ግን ችግር የለም ሂክማ። እኔ በዛ ላይ ያልነገርናችሁ ነገር አለ። ሰርፕራይዝ ነው እሱ። ጀሚል የሚባል ጓደኛ አለን እና እሷ ጋርም እሱ ጓደኛ፣ ሶስታችን ጓደኛ ነበርን በነገራችን ላይ በጣም እሷ ጋር ትንሽ ተደባብረው ነበረ። ያው እንደዚህ ቪዲዮ ላይ አልወጣንም እንጂ ያው እንደተጣሉ በዛው እንደተለያዩ ነገር አድርገን ነው ቪዲዮ ላይ እንደምታዩት የተሰራው ቪዲዮ ላይ የነበረውና እኛ ግን በውስጥ መስመር ሆነን አስማምቻቸዋለሁ። እኔ ራሴ አስማምቻቸዋለሁ። ሂክማንም ጀሚልንም አንድ አድርጊያቸዋለሁ። ተታርቀዋል፣ እንደ ድሮ ሆነዋል። እንደ ድሮ ሶስታችንም ጓደኝነታችን እንዳለ ነው።
ግን ታርቀዋል። ያው ደስ የሚል በቃ በነገራችን ላይ ጀሚል በቃ ከምትሉት በላይ ወላሂ እኔ ደስ ይለኛል። ጸባዩ ባህሪ ያለው ልጅ ነው። በጣም እኔ ይመቸኛል ባህሪ። አሁን ደግሞ ሶስታችን አንድ ሆነናል። ጥሩ ስራ ነው ከዚህ በኋላ ይዘን እንመጣ ትንሽ ይህን ስለ ደግሞ ሌላ ነገር እንዳይመስል እና ያው አንቺ አሁን ይሄ ቪዲዮ ማለት እሱ እንዳያየው ይሄ ቪዲዮ ስለማየው እሱ አንቺ ታይ እንደዚህ አትበያው። ጀሚል ደግሞ ያው ሰው ከተናገሩት አይችልም ብዙ ያን ያክል ሰውን ያከብራል ምን ይላል፣ ግን ከተናገሩት ትንሽ አይ ሳይሆን ያኮርፋልም። ከተናገሩትም ያው መልስ አያጣም ይመልሳል። ለምን በጣም በቃ እንትን ነው እሱ ባህሪው። እና ቤተሰቦች ይሄን ይመስላል የመጣንበት መልኩ። እናንተንም ካስከፋናችሁ ይቅርታ። ከዚህ በኋላ እናንተ በምትወዱት ስራ እንመጣለን። በዛ ላይ ደግሞ ያው አንድ መናገር የምፈልገው ነገር አለ። ያው ሰመር ከማሚ ጋር ተስማምተዋል፣ አንዱ ነው። አሁን እሷ ትንሽ ሲሄር ነበረባት፣ ከህመሟ ድናለች። ባጭሩ በጣም ደስ ብሎኛል። እኔ ያው ይቅርታ ጠይቄያታለሁ፣ ይቅርታዋንም ተቀብላኛለች። ያው ከዚህ በኋላ እነ ማሚ መሀል እንደዛ አይነት ነገር አይፈጠርም። ከዚህ በኋላ አብረው በጥሩ ነገር ይመጣሉ። እንደዛ ስትሆን የነበረው ወድ አይደለም። ሁላችሁም ተረድታችኋታል። ሰመር እንደዛ አይነት ሴት አልነበረችም እና አሁን ሁሉም ነገር አለ አስተካክሎታል። ሁሉም ነገር አለ ያስተካክሎ። ከዚህ በኋላ እንደዛ አይነት ነገሮች አይፈጠሩም። ያው የኛም ነገር ቀርፏል። አልহামዱሊላህ። አፉፍጣሽን ጠይቀሽኝ አርገሽልኛል። አፉ ብቻ አንዳንዴ ወላሂ ሁሉም ነገር ሲስተካከልና መስመር ሲይዝ ደስ ይላል። የሰመሩን ጉዳይ ሁላችንም ማሳስቦናል። እናም ደግሞ ያው ብቻ ሁላችንም አላህ አትፈተነን አይባልም። ሁላችንም እንፈተናለን እና የፈጠረን እሱ ነው። ወደ ራሳችን እንድንመለስ የሚያደርገን አላህ ነው። ፈጣሪ መቃወም የለብንም። በተቻለ መንገድ ደግሞ አልሐምዱሊላህ ብለን ማለት ነው እና የሰመርን ጉዳይ ደግሞ ሁላችንም አይታችሁታል። በዚህ አጋጣሚ ደግሞ ሁላችሁም በቃ በጣም ተረዳችኋት። ኦልሬዲ አላቅምነት ለእናንተ ምን አይነት ምስጋና እንደማቀርብ አላቅምና አንዳንዴ ሰዎች ስንባል ምን አይነት ችግር እንዳለብን እና ምን አይነት ጭንቀት ውስጥ እንዳለን የሚያቀልን ሰው የለም ከአላህ በስተቀር እና ያንን ነገር የምናውቀው እኛውና አላህ ብቻ ነው፣ ፈጣሪ ብቻ ነው። ያን ስለሆነ የሰመርም ችግር ያን ይመስለኛል። ሁላችንም አልተረዳናትም። በበኩሌ እኔም በጣም ተናድጄ ነበር በሰዓቱ ምናምን ነገር እና አንዳንዴ ቸኩለን ሰው ላይ ባንፈርድ ደስ ይለኛል። ከራሴ ጭምር ልክ ነሽ። ማሚም ከዚህ በኋላ ፊቱ ላይ ፈገግታ ይኖራል። እንደምታውቁት ከዚህ በኋላ ታዩታላችሁ። ማሚ የድሮ ማሚ ይመለስላችኋል ቤተሰቦች። እኔም ደስ ብሎኛል። ማሚ ያው ቪዲዮ ላይ እንደዚህ አልወጣንም እንጂ ያው ማሚ አሁን ላይ ያለበት ሁኔታ አሁን ሀሪፍ ላይ ነው አሁን ያለው። ያው ትንሽ ደስታ ላይ ነው። ለምን ሚስቱም ትንሽ ስለተሻላት ስላገገመች እሱም ደስ የሚል ህይወት ከዚህ በኋላ ይኖራል ብዬ አስባለሁ። እና የመጣንበት መንገድ ይሄን ይመስላል። ሁላችሁንም ያው ልዝጋው። አይ አይደለም እኔ ምንድን ነው የምንነግረኝ? ይሻላል እንዴት ይለክ ሰለ በጥጥ ያው ታቀጥከኝ ነገር እንትን ብል ከሌላ ይልቅ አትመከረም። ምንድን ነው ነገር ችግር የለውም። ግን ትንሽ ካሜራ ፊት ዝጋው ካሜራው ማለት አይዘን ችግር አለ እኮ ችግር የለም። ከቤተሰቦቻችን የሚደበቅ ነገር የለም። ያው የግል ሚስጥር ሊኖር ይችላል፣ ግን ያው ካልሆነ ነገር ችግር የለም። እሺ ተቃጥከና ደብቄ ደግሞ በጣም እንዳስቸገርኩ አላስቸገርሽኝ። ኖርማል አይ ይሄን ግልጽ ነው። እኔ በጣም እንደማስቸገር ግልጽ ነው። ቤተሰብ ላይ ቀድና
እንደማስቸግር አውቃለሁ። ግን ያው ሰሞኑ በጣም እየጨነቀኝ ምን አይነት ጭንቀት? አይ ከሆነ ሰው የተወሰነ የሆነ ነገር ብዬ ነበርና የተወሰነ ገንዘብ አበድሮኝ ነበርና ያ ሰው ደግሞ እንትን ካለሽ ይላል መሰለኝ ብር ከፍልሽ ድረስ ራሱ ሊሄድ ነው። እኔ ደግሞ ፋድ ላይ ሌላ ጭንቀት ነው የሚያስፈልግ። ስለዚህ እሱ ራሱ ያለበት ጭንቀት ስለማውቅ እኔ እሱን ላግዘውና ከጎኑ ሊሆን ሲገባ ብቻ አላውቅም። ሰውዬ አሁን ላይ በጣም ያስፈራራኝ ነው ማለት ነው። እኔም ደግሞ ያው ስራዬ እንደምታውቀው እና እኔ ደግሞ ትንሽ የቀረኝ ምናምን ነገር ታገስ ብሎ ይሄ ነገር መቼ ነው የተፈጠረው? ማለት ትንሽ ቆየና ለሆነ ነገር በጣም አስቸኳይ ነገር ገጥሞ ነበረ። ያንን ነገር እስከ ዛሬ አልነገርሽኝም? እንዴት አንቺ ለኔ አልነገርሽኝም? እስከ ዛሬ ጭንቀትሽን አልጋራሽም? አብሬሽ ጭንቀትሽን አልካፈልሽም? ለምን ብትነግሪኝ እስከ ዛሬ የሆነ ነገር እንፈጥር ነበር፣ እናደርግ ነበር። ለምን ለጓደኛ ያልተናገርሽ ለማልተናገራች? በእርግጥ ልክ ነሽ፣ ለወንድም መንገድ ትንሽ ይከብዳል። ግን ጓደኛ ደግሞ በጣም ይረዳሻል የበለጠ። አዎ ግን እኔ አሁን ለሱ መንገር አቅቶኝ ሳይሆን ካለበት ደግሞ ሌላ ችግር ሊሆን ይችላል። እሱ ያለበትን ሁኔታ ታውቃለህ፣ በጣም አሳሳቢ ሁኔታ ላይ ነው ያለው። ያሱ ደግሞ ነገር በዓል አታስጨንቅኝ፣ በዓል አታልቅሽ፣ አታልቅሽ በዓል ያው ለእኔ ብዙ ነው። እሺ አታልቅሽ፣ አውሪኝ በእናትሽ። ቆይ ስንት ብር ነው ንገሪኝ? በባዛ ንገሪኝ፣ ስንት ብር? አላህ አስጨነቅሽ ነው አላህ። አይ ስለ እርግጥ ሳይቱ በጣም እና 50 ሺህ ብር የሚሰጡበት አሁን ደግሞ እንዴት እስካሁን ለምን አልነገርሽኝ? እሺ አብረን የሆነ ነገር እንኳን መላ እናደርግ ነበር። የሆነ አብረን ስራ የጀመርኩት ለዛ ነበር። ግን ያው ታውቃለህ ስራው ደግሞ ያንክል አይደለም። ያንን ለማስከፈል 1,000-2,000 ራሱ በምትሰራ ነው የሚታየው። በ1,000-2,000 ደግሞ ሰርታን ከፍላለሁ ማለት ያው እሺ አሁን በአላህ የምናገገው ቢያንስ ወላሂ አይደለም ብቻ እኔ ብር አይደለም የምፈልገው እና ወላሂ በጣም ከባድ ነው። ስለ እሱ ራሱ በጣም በቃ ምን ልበልካለ እኔ ቢያስጨንቀኝም አልፈርድበትም። ምክንያቱም ሀቁ ነው እና በሀቅ አልደራደርም። ስለ እኔም ችግረኝ ማለት ቢያንስ ካገኘሁ እንኳን ፈልግልኝ ደስ ይለኛል። ላስመጋሙ በጣም ደስ ይለኛል። ወንድሜን ከማስቸግረው እና በዚህ ጭንቀት ላይ ሌላ ጭንቀት ከመጨመር አንተን ባስቸግር እና ላስቸግር ከዚህ ብቻ አውጣኝ። ከዛ በኋላ ያው እየሰራሁ አይደል ሰርቼ እከፍላለሁ። እስኪ አንድ ልጅ አለ ልደውልለት። ቆይ እስኪ ቁጥር ስልክ ባንቺ ልደውል። ስልክ ያዥ ልንገርሽ። ስልክ አንቺ እስኪ ልጠይቀውና እስኪ ካሉ ያ አላህ
ይክማር እስከ ዛሬ መንገድ ነበረብሽ ለኔ። ይክማ መንገድ ነበረብሽ ለኔ ወላሂ። እሺ ምን ላድርግ? ለምን አንቺ ራሴ የምጣው በቃ ያው ታውቃለህ። ከዛሬ በዚህ ሳምንት ምናምን መስጠት እንትን ማለታችን መስጠት ነገር አይቻልም። አሁን ራሱ አስፈራርቶኝ ነው ደውሎ ራሱ በጣም ከሚያር ነው በጣም ይሄን ነገር እኮ አንቺም እኮ ቅድሚያ ነበር መናገር የነበረብሽ። ወላሂ ይሄን ይፈጠራል ማለት ራሱ ድንገት ነው የጠየቀኝ። ስልኩ አያነሳም። እስኪ ሌላ ሰው ደግሞ የመጨረሻ እስኪ አንድ ልጅ እንሰግድ ይሆናል። ፍራንክ ነው ምን ፍራንክ ነው? ራስ ድፍረትክ። እኔ ቆይ እዚህ ከተማ ውስጥ ማን አውቆ ነው ብር 50 ሺህ ብር የሚያበድረኝ? እስኪ ይሄን ከነሰ ኧረ ይክማ የመልስ ምት ነው ያይሲ። እኔ ምን ፍራንክ አድርጌሻለሁ? አንቺ የመልስ ምት ነው። ዝም በል አመዳ። ከምር እኔ ምን አንቺ ወላሂ አስደንግሽ ባል አንቺ ወላሂ አስደንግጠሽኛል በጣም ይክማ። አንቺ ኧረ አንቺ ወብዛ አስመሳይ ነሽ፣ ታስመሳያለሽ በጣም እና ታዲያ ፕራንክ ተደርጎ ማን ይቀራታል? ብቻ ይሄ ብቻ አይደለም። ቤተሰብ በቅርቡ ፕራንክ እንዴት ርቀትን ጠብቅ። በጥሩ ፕራንክ ታረጋግጥ። ያዙልኝ ርቀትን ጠብቅ። አስጨንቀሽኛል። እሰይ የታበክየው ግን አመሰግናለሁ የምር። ለካ እንደሚጨነቅ ወንድም አለኝ መከታ። አመሰግናለሁ ግን የምር እንደዛ ነው። ችግር የለም ከመለሽ ምንም ማለት ነው። አሁን ምን ልታረግ? እኔ አትምጡብኝ፣ በፕራንክ አትምጡ። እኔ የምታቁኝ ታቁኛላችሁ። አሁን ያንን ራሱ አልረሳሁትም። እሺ እና ማለት ነው እንደተነሳው በቃ ምንድነው ቪዲዮ እየሰራን ነበር። ለፕራንክ ብላ ነው ትሏለክ። አልነገርኩትም። ነገር ማሳል ብነግረው ኑሮ አለቅሽም ነበር። ነግሬው እንደዚህ ከጠየቁት በኋላ ፕራንክ ነው እቲ አለቅሽም ነበርሽ። ምን ልታረግ? እሱን ችግር የለም ነበር አሳይሽ ነበር። ምንም አታመጣም። እንደው ችግር የለም ከምር በዚህ ወላሂ አንቺ በዚህ ፈቀለድም በዚህ ወይኔ እንዴት ሳቄን እየተቆጣጠርኩት እንደነበረ አጠይቁኝ። አንቺ አጨናንቀሽኛል በጣም ወላሂ። በቃ ለዚህ ለተጨነቀው ጭንቅላትን ጥሩ ቡና ለነገሩ እያት የምታረገኝ ፕራንክ ያረገችኝ ፕራንክ ከባድ ፕራንክ ነው ያረገችኝ። እኔ ፌንት በላችበት ፕራንክ ነው ያረኩሽም እኮ ተብት እንደው ይቅር በለኝ። ግን እንደዚህ አይነት ፕራንክ ማድረግ አልነበረብሽም ወላሂ። በጣም አንቺ ይሄ ፕራንክ ነው። አላህ እኔ እንደውም ፕራንክ አሳያችኋለሁ። እንኳን ፕራንክ ይሆነ ግን ወላሂ አልሐምዱሊላህ እንኳን ያልተበደልሽ ወላሂ አልሐምዱሊላህ ወላሂ ሁሉ ነገር ለበጎ ነው። የምር ግን አንተ ጠይቅልኝ ነበር። እንኳን ፕራንክ ያልሆነ ጠይቅ ነው ዝም ብዬ ልጁ ልጠይቀው ነበር። ያው አላህ ቃል ካለ እሺ አይደለም። ቆይ ከዚህ በኋላ ሰርታ ትከፍላለች ምናምን አስበህ ነው እንደዛ አስቤ ነው እኔ ትከፍላለች ምናምን ብዬ አስቤ ነው።
ኧረ እባክህ እና አብረን ምን ሰርቼ ነው የምከፍለው? ያው ዩቲዩብ እንደሆነ እኮ ማሜንም ብር እኮ ልጠይቀው ነበር፣ ግን ማሜ አቤት ቅሌቴ እንኳንም ቶሎ ወጣ። ለምን ማሜን ከጠየቁት ልንገርሽ፣ ስሬስ እየቀለድኩ ማሜን ከጠየቁት ባይኖረው ራሱ እንትን ይለኛል። ምን ይሰጣል እሱ? በቃ ባህሪውን ያው ታውቂዋለሽ። እሱ ይሰጣል፣ ግን ብዙ ነገሮች አሉ። አለመዋረድ እንደው ማሜ እጅ አልገባውም። እና ቤተሰቦች ይሄን ይመስላል። አንቺ ግን ከምር አይቶ እንኳን ፕራንክ የሆነ የተደረገው ነገር አሁን እንኳን የሆነ ነው ብለው ነው። ለምን በሪል ቢሆን ኑሮ ይሄ ነገር ምን ያህል ተጨናንቄ ነበር እስካሁን ድረስ ሳስብ። አሁን ፕራንክ ነው ሲሆን ነው ተጨንቃል። ግን እና ቤተሰቦች ይሄን ይመስላል ዛሬ የመጣንበት መንገድ። ዛሬ ባላሰብኩት መልኩ ድንጋጤው አለቀቀው አረገችኝ እንጂ እሷ ድንጋጤው አለቀቀው። ግን ከዚህ በኋላ ሂክማን እኔ ችግር የለም እዚህ ማውራት አይጠበቅብኝም። ሂክማ ግን ጠብቅ ያሳይሻለሁ እና ትዘጊዋለሽ እንደጀመርሽው ዝጋው። ሂክማ ዝጊውና በቃ ሂክማ እንዴት ነው የምታይኝ? ራስሽ ፕራንክ አድርገሽኝ ዝጊውሽ አይደለም ግን ማለት ነው ከምር ዝጊው ላይ ዝጊው በቃ የምር ድንጋጤ ያለቀቀውም እና ማለት ነው። ቤተሰብ በጣም ነው የምወዳቸው እና ማከብራቸው። ያው ይዙ ከዚህ በኋላ እና ወደዚህ አክሩፋል ነው ሴት አለቀም ከዚህ በኋላ ሰምታችኋል እና ማለት ነው። እኔ በተንኮል እኔ ብሳለሁ ተው አትነካኩኝ ብዬ ከዚህ በፊት ደጋግሜ ተናግሬያለሁ። አልሰማም አሉኝ። አሁን ደግሞ ዋናው ተንኮል ቆይ ያሳያቸዋለሁ። ምን እንደማደርግ ታውቃላችሁ እናንተ ራሱ እና ቤተሰብ በጣም ነው የምወዳችሁ። አልበላም አልጠጣም ብዬ ገዛሁት ስልክ ነው። ትቀልዳለህ እንዴ? እና ደግሞ ማለት ነው በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ።